ሰላም ጤና ይስጥልን ተመልካቾቻችን፣ ከጀነሬሽን ሚዲያ የሰዓቱን ዜና ይዘንላችሁ ቀርበናል። የጀነሬሽን ሚዲያን ሰብስክራይብ፣ ላይክ እና ሼር በማድረግ አገልግሎቱን በማበረታታትና እንዲሁም ይህ መረጃ ለሌሎች እህት ወንድሞች ይዳረስ ዘንድ አገልግሎቱን ሼር፣ ኮፒ ሊንክ በማድረግ ይተባበሩ። ጤና ይስጥልን። ቅሬታ ያስነሳው ከፍተኛ የደሞዝ ጭማሪ። የአማራ ክልል ገቢዎች ቢሮ ለሰራተኞቹ ከ66% እስከ 99% የሚደርስ ከፍተኛ የደሞዝ ጭማሪ ማድረጉን ተከትሎ ቅሬታዎች እየተሰሙ ነው። ለ14ቱ ገቢዎች መምሪያ በተላከ ደብዳቤ የደሞዝ ማሻሻያ ማስፈጸሚያ መመሪያ ቁጥር 57/2017 ዓ.ም እና የጥቅማ ጥቅም ማስፈጸሚያ መመሪያ ቁጥር 58/2017 ዓ.ም ስለመላክ ይላል። በቢሮ በሰራተኞች አስተዳደር ደንብ ቁጥር 79/2003 ዓ.ም አንቀጽ 5 መሰረት ቢሮ የሰራተኞችን የደሞዝና ጥቅማ ጥቅም ማስተካከያ በማጥናት ለክልሉ መስተዳደር ጽሕፈት ቤት ባቀረበው መሰረት የክልሉ መስተዳደር ምክር ቤት የካቲት 17 2017 ዓ.ም ባካሄደው 6ኛ ዙር 4ኛ ዓመት የሥራ ዘመን 6ኛ መደበኛ ስብሰባ በቢሮ የቀረበውን የሰራተኞችና ተሿሚዎች የደሞዝና ልዩ ልዩ ጥቅማ ጥቅም ማሻሻያ የጥናት ሰነድ ጥያቄ መነሻ በማድረግ መርምሮ ከየካቲት 1 2017 ዓ.ም ጀምሮ ተግባራዊ እንዲሆን በመወሰን በቀን 29 7ኛ ወር 2017 ዓ.ም በተጻፈ መሸኛ ደብዳቤ አሳውቆናል። በመሆኑም ከየካቲት 1 2017 ዓ.ም ጀምሮ የተፈቀደው ደሞዝና ጥቅማ ጥቅም ማሻሻያ በየደረጃው ባለም ገቢ ተቋም ተግባራዊ እንዲሆን በክልሉ ርዕሰ መስተዳድር የጸደቁትን የደሞዝ መነሻ ማሻሻያ ማስፈጸሚያ መመሪያ ቁጥር 57/2017 ዓ.ም 11 ገጽ የጥቅማ ጥቅምና በል ክፍያ አፈጻጸም መመሪያ ቁጥር 58/2017 ዓ.ም 8 ገጽ በድምሩ 19 ገጽ በዚህ ደብዳቤ ሸኝነት የላክንም በመሆኑ በጥንቃቄና በኃላፊነት ስሜት ተግባራዊ እንዲሆን አሳስባለሁ ይላል። በዚህም መሰረት የሰራተኛ ደረጃ 1 ላይ ያለም ነባሩ ደሞዝ መነሻ 1779 ብር ሲሆን ጭማሪ ደሞዝ በብር 1170 በፐርሰንት 66%፣ አዲሱ ደሞዝ መነሻ 2940 ብር ሆኗል። እንዲሁም በደረጃ 2 1838 ብር፣ ጭማሪ ደሞዝ 2066 ብር፣ አዲሱ ደሞዝ 3904 ብር። ደረጃ 3 ላይ ያለ ሰራተኛ የነበረ ደሞዝ 2748 ብር፣ ጭማሪ ደሞዝ 2080 ብር፣ በፐርሰንት 76%፣ አዲሱ ደሞዝ 4828 ብር። ደረጃ 4 ላይ ያለ ሰራተኛ ነባሩ ደሞዝ 3815 ብር፣ ጭማሪ ደሞዝ 2947 ብር፣ በፐርሰንት 77%፣ አሁን ላይ ያለው ወይም አዲሱ ደሞዝ 6762 ብር። ደረጃ 5 ላይ ያለ ሰራተኛ ነባሩ ደሞዝ 5098 ብር፣ ተጨማሪ ደሞዝ 3154 ብር፣ በፐርሰንት 62%፣ አዲሱ ደሞዝ 8252 ብር። ደረጃ 6 ላይ ያለ ሰራተኛ 6746 ብር ነባሩ ደሞዝ ሲሆን 4214 ብር አዲሱ የተጨመረው ደሞዝ፣ በፐርሰንት 62%፣ አሁን ላይ ያለው ደሞዝ 10960 ብር። ደረጃ 7 ላይ ያለ ሰራተኛ ነባሩ ደሞዝ 9014 ብር፣ ተጨማሪ ደሞዝ 3995 ብር፣ በፐርሰንት 44%፣ እንዲሁም አሁን ላይ ያለው አዲሱ ደሞዝ 13009 ብር። ደረጃ 8 ላይ ያለ ሰራተኛ ነባሩ ደሞዝ 11400 ብር፣ የተጨመረ ደሞዝ 3741 ብር 33% በፐርሰንት ሲሰላ፣ እንዲሁም አሁን ላይ አዲሱ ደሞዝ 15141 ብር። ደረጃ 9 ላይ ያለ ሰራተኛ 12528 ብር ነባሩ ደሞዝ ሲሆን ተጨማሪ ደሞዝ 6157 ብር፣ በፐርሰንት 49%፣ አዲሱ አሁን ላይ ያለው ደሞዝ 18685 ብር። ደረጃ 10 ላይ ያለ ሰራተኛ 13745 ብር ነባሩ ደሞዝ 7131 ብር፣ የተጨመረው በፐርሰንት 52%፣ አሁን ላይ አዲስ ላይ ያለው ደሞዝ 20876 ብር። ደረጃ 11 የነበረው ሰራተኛ ነባሩ ደሞዝ 15079 ብር፣ አዲሱ ደሞዝ የተጨመረው 7772 ብር፣ በፐርሰንት 52%፣ እንዲሁም አዲሱ አሁን ላይ የሚደርሰው ደሞዝ 22851 ብር። ደረጃ 12 ላይ ያለ ሰራተኛ 16021 ብር ነባሩ ደሞዝ 8562 ብር፣ የተጨመረው ደሞዝ በፐርሰንት 53%፣ እንዲሁም ተጨማሪው አሁን ላይ ያለው አዲሱ ደሞዝ 24583 ብር። ደረጃ 13 ላይ ያለ ሰራተኛ ነባሩ 13689 ብር ሲሆን የተጨመረው ደሞዝ 12841 ብር፣ በፐርሰንት 94%፣
አሁን ላይ ያለው አዲሱ ደሞዝ 26530 ብር። ደረጃ 14 ላይ ያለ ሰራተኛ ነባሩ ደሞዝ 14372 ብር የነበረ ሲሆን የተጨመረው ደሞዝ 14258 ብር በፐርሰንት 99%፣ እንዲሁም አሁን ላይ ያለው አዲሱ ደሞዝ 28630 ብር በመሆኑም የአማራ ክልል ገቢዎች ቢሮ ለሰራተኞች ከ66% እስከ 99% የሚደርስ ከፍተኛ ደሞዝ ጭማሪ ማድረጉን ተከትሎ ቅሬታዎች እየተሰሙ ይገኛሉ። ሰራተኞቹ በተለይም በዝቅተኛ የደሞዝ እርከን ላይ የሚገኙ ይህ የደሞዝ ጭማሪ ፍትሐዊነትን ያላገናዘበ ነው ሲሉ ቅሬታቸውን እያቀረቡ ነው። በክልል ደረጃ የሚገኙ ከፍተኛ የኃላፊነት ቦታ ላይ ያሉ አመራሮች ደሞዝ ደግሞ ከ96% እስከ 99% ጭማሪ ተደርጎላቸዋል። በንጽጽር ሲታይ የደረጃ 12 ሰራተኛ ደሞዝ ከብር 16021 ብር ወደ ብር 24583 ብር ጭማሪ የተደረገው 8562 ብር ሲሆን የደረጃ 13 ሰራተኛ ደሞዝ ከብር 13689 ብር ወደ ብር 26530 ብር ጭማሪ የተደረገ ደሞዝ 11036 ብር፣ እንዲሁም የደረጃ 14 ሰራተኛ ደሞዝ ከብር 14372 ብር ወደ ብር 26830 ብር ጭማሪ የተደረገ ደሞዝ 14258 ብር ጭማሪ አሳይቷል። ይህን ከፍተኛ የደሞዝ ልዩነት ተከትሎ ከፍተኛ የደሞዝ ተከፋይ የሆኑ ሰራተኞች የደሞዝ ጭማሪው የኑሮ ውድነቱን ያላገናዘበና ከስራ ጫናቸው ጋር የማይመጣጠን በመሆኑ ቅሬታቸውን እየገለጹ ይገኛሉ። የአማራ ክልል ገቢዎች ቢሮ አመራሮች ለዚህ ጉዳይ ምላሽ እንደሚሰጡ በጉጉት ይጠበቃል። ተመልካቾቻችን ከጄኔሬሽን ሚዲያ ለሰዓቱ የነበሩን ዜናዎች እነዚህን ይመስሉ ነበር። በሌላ የጄኔሬሽን ሚዲያ ዜናዎች እስከምንገናኝ ጤና ይስጥልኝ።